በዓለም ላይ ተመችቶ ከመኖር ከክርስቶስ ጋር መታሰር እንኳን ይሻላል። እንዲህ ይላል ቅዱስ ጳውሎስ። አሁን እናንተ በሞቴ እንደው የሆነ ጊዜ ታስራችሁ ብትፈቱ ደብዳቤ ብትጽፉ ለውድ ወንድሜ ለአቶ ገሌ ከእስረኛው ከገሌ ብላችሁ ትጽፋላችሁ? ከተፈታችሁ በኋላ ከእስረኛው ከገሌ የተጻፈ ደብዳቤ ትላላችሁ? እንደውም ታስረ ነበር ቢላችሁ የሆነ ሰው አዎ ነው የምትሉት አይደለም? አትፈልጉትም። ያን የወሬ ቢወራ ማለት እንደዚያ ነው የሚባለው። እስረኛው እኔ ይባላል አይባልም። ቅዱስ ጳውሎስ ግን ሲጽፍ እንዳለ ታውቃላችሁ? ጳውሎስ ሙቁሁ ለእግዚእነ ኢየሱስ ክርስቶስ፣ የክርስቶስ እስረኛ ጳውሎስ ይላል። ደብዳቤ ሲጽፍ መልእክት ሲጽፍ እስረኛው ጳውሎስ ይላል። እና ቅዱስ ዮሐንስ አፈወርቅ ይሄ ሰው እንዴት ነው በሰንሰለቱ የሚመካ ይላል። ምክንያቱም አለ በዓለም ላይ ካሉ የክብር ዘውዶች ይልቅ ለክርስቶስ ሲሉ የታሰሩበት ሰንሰለት ከዘውድ ይበልጣል ይላል። ለክርስቶስ ሲሉ የታሰሩበት ሰንሰለት ዛሬ ታውቃላችሁ? የቅዱስ ጊዮርጊስን መቃብር ልዳ ጊዮርጊስ አለ። ሊዩድ ልዳ፣ በእኛ ልዳ እንለዋለን በተለምዶ ሊዩድ ወይም ሉድ ትባላለች። እሷ ከእስራኤል ወደ ሶሪያ ድንበር ናት። እኔም እግዚአብሔር ፈቅዶልኝ 3 ጊዜ ያህል መቃብሩን አይቻለሁ ሄጄና ዛሬ እሱ የታሰረበትን ሰንሰለት ክርስቲያኖች እየሄዱ ባንገታቸው ያስሩታል። ጊዮርጊስ ወይ አንተ ለክርስቶስ ሲል የታሰርክበት ሰንሰለት ነው፣ እኔ ደግሞ የኃጢአት ሰንሰለት ተበጥሶ እንዳንተ በክርስቶስ የፍቅር ሰንሰለት ለመታሰር አብቃኝ እያሉ ክርስቲያኖች ሁሉ ባንገታቸው ያስራሉ። አያችሁ፣ ያ ሰንሰለት ዛሬ የእነዚያ ሰዎች ዘውዳቸው የለ፣ ታዲያስ ዙፋናቸው የለ፣ የወርቅ ካባቸው የለ፣ የወርቅ ዘንጋቸው የለ፣ ምናቸው የለ። የጊዮርጊስ ግን ሰንሰለቱ እንኳን ሰው እየሰገደለታል። ለምን? ያ ሰንሰለት ለክርስቶስ ነው የታሰረበት ሰንሰለት ስለሆነ በዓለም ላይ ከመሾም ይልቅ ለክርስቶስ እጅና እግር ጥፍግን ተደርጎ የታሰረበት ሰንሰለት እንኳን በክብር ይቀመጣል። ዛሬ ያ ሰንሰለት ይገርማችኋል፣ እውር ያበራል። ያ ሰንሰለት ሆድ ቁርጠት ይፈውሳል፣ መካኖችን ያስወልዳል፣ ታምራት ያደርጋል። ያ ሰንሰለት ለምን? ዝም ብሎ ገመድ አይደለማ፣ የክርስቶስን ስም የተሸከመ ሰንሰለት ነው። ክርስቶስን ስም ተሸክሞ የታሰሩበት ሰንሰለት ክብር ነው። ለእግዚአብሔር ብላችሁ የተዋረዳችሁት ውርደት የዘላለም ክብር ያመጣላችኋል። ይሄን ስለሆነ ነው ጌታችን ኢየሱስ ክርስቶስ ከሞቱ ሊያሳትፈን፣ ሞቱን ሊያቀምሰን፣ እኔን መስላችሁ ሙታችሁ እንደኔ ክብር ይኖራችሁ ለማለት ሲፈልግ ጥቂት አሳንሶ ብዙ ሊያከብረን ስለፈለገ እስመ እግዚአብሔር ሎቱ ስብሐት በእንተ ብዝኃ ጸጋሁ ያበዋ ለነፍስቶ ኩሉ ጻዕረ ምንዳቤ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና እግዚአብሔር ብዙ ጸጋ ለመስጠት ብሎ የጻድቃንን ሰውነት ወደ ብዙ ጸዋታው መከራ ያስገባታል። ያለማር ይስሐቅ ለዚህ ነበረ። ስለዚህ እግዚአብሔር ለምንድን ነው የምታሰቃየኝ? ሁላችሁም ጌታዬ ዝክር ዘክራለሁ፣ አስቀድሳለሁ፣ የሰው ክፉ አይደለሁም፣ ለምንድን ነው ሕይወት የውጣ ውረድ የተመላ የሆነው ብትሉ እንዲህ ነው የሚመልስላችሁ። ልጄ ከመከራዬ ላሳትፍ ብዬ ነው። ልጄ ከመከራዬ እንድትሳተፊ ነው። መስቀሌን እንድትሳተፉ እኮ ነው። ዓርብ አብራችሁኝ ዋሉና እሁድ እኮ እንደኔ ብርሃን ለብሳችሁ እንድትነሱ ብዬ ነው ብሎ ነው የሚመልስልን። ለዚያ ነው እንጂ እግዚአብሔር ልጆቹን አይጠላም። ክርስቲያኖች ስንታረድ ደስ ብሎት እንዳይመስላችሁ። ግን አያችሁ፣ ይኸውላችሁ አባት እኮ ልጁን ምን ያስተምረዋል ታውቃላችሁ? ድሮ የከተማ ልጅ አላውቅም። እኛ ግን ገጠር ስናድግ አባቶቻችን ይተኙና እግራቸውን ወደ ላይ ሰቅለው ከእግራቸው ጋር እያታገሉ ትግል ያስለምዱናል። ሰው እንድንደባደብ ብለው አይደለም፣ አውሬ ቢገጥመን ታግለን እንድንጥል ብለው ነው። አውሬ ቢገጥመን በገጠር እኮ ነብር ታግሎ የሚጥል ሰው አለ። እንደው ዛሬ ከተማ ከተማውን ተውት። እንደው አይ እንኳን ነብር ድመትም ብትመጣ አይ እናንተን ተውት ዝም ብላችሁ እንደው። ምክንያቱም እናንተ እኮ ጠላት ሳይመጣባችሁ ሱሪያችሁን ቀድማችሁ አውልቃችኋል። እናንተ ምን የለም እናንተ ዝቅ አድርገህ ስትታጠቅ ነው ነገሩ የቀረ። ስለዚህ እንደዚያ ነው ልንገራችሁ። ሊቃውንት ያሉትን ነው። ለምንድን ነው ክርስቶስ ክርስቲያኖችን እንዳቅማቸው ጥቂት መከራ እንዲገጥማቸው የሚያደርግ ሲባል ዲያብሎስን የማሸነፍ ተጋድሎ እያለማመዳቸው ነው። ትግል ሰይጣንን ሲንቀው እኮ ነው። ሰይጣን ሆይ ልብ በል፣ እንኳን እኔ የኔ ልጆች እንኳን ያስጨንቀዋል ለማለት እኮ ነው። ጊዮርጊስ ሲጠራበት ይጨነቃል ሰይጣን። የኔን ልጆች እንኳን አንዱን አትችለውም፣ እንኳን መላእክትን ጨምሬበት እንኳን ሌሎችን ጨምሬ አንዱን ሰው ብቻውን ሰይጣን አትችለውም። ሰይጣን እንደሆነ አንድ ሰው ጊዮርጊስን እንኳን አልቻለም ብቻውን።
ስንት ሰው ሰብስቦ ይሄንን ለማስለመድ ነው ጌታ ብዙ መከራ እንዲደርስብን ያደረገን። በዚህ ሁሉ መከራ የረዳቻቸው ማናት? እመቤታችን። ስለዚህ እናት አለ። እስኪ የሰማዕታት እናት በሉ። እዚህ ላይ 2 ነጥብ ብቻ ልጨምርና ትምህርቴን ልጨርስ። እስኪ ድገሙ፣ የሰማዕታት እናት በሉ። ድገሙ፣ የሰማዕታት እናት። የመጀመሪያው ለምንድን ነው እመቤታችን የሰማዕታት እናት የምንላት? ድንግል ማርያም መጀመሪያ የሰማዕታት ክብራቸው ማን ነው? ኢየሱስ አክሊሎሙ ለሰማዕት የሚባል ጌታ የሰማዕታት ክብራቸው ማን ነው? ክርስቶስ ነው። ስለዚህ የሰማዕታት እናት የምትባለው ለምንድን ነው? የሰማዕታት ክብር የሆነ ጌታን የወለደችላቸው ማን ስለሆነች ነው? እመቤታችን ናት። እሷ ባትወልደው ኑሮ በማን ስም ያሸንፋሉ? ክርስቶስ እኮ ያለ ቃል አይደለም። እይደለወኒ ስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢለ ትስብእት ዘእንበለ ቃል። ቃል ብቻውን ክርስቶስ አይባልም። ስጋ ብቻውን ክርስቶስ አይባልም። ክርስቶስ የሚል ስም የመጣ እኮ ቃል ከድንግል ማርያም ስጋን ስለተዋሃደ ነው። ይሄን ስም ተሸክመው ነበረ ሰይፉን ያሸነፉት። ይሄን ስም ተሸክመው ነው እሳት ገብተው የወጡት፣ አንበሳ ጉሮሮ ገብተው የወጡት። ይሄ ስም ደግሞ የመጣ ከድንግል ማርያም ስጋን ለብሶ ነው። ስለዚህ ድንግል ማርያም ወላዲት ሃይማኖት ናት። እምናምነውን አምላክ ነው የወለደችልን። ከዚህ የተነሳ ሰማዕታት ተጋድለው የሚያሸንፉበት ኃይል ተስፋ ትንሣኤያቸውን የወለደችላቸው እመቤታችን ነው። ሰያሚዎሙ ለካህናት ተስፋ መነኮሳት አክሊሎሙ ለሰማዕት። የሰማዕታት አክሊል የመነኮሳት ተስፋ፣ የካህናት ሰያሚያቸው፣ አክባሪያቸው፣ ሿሚያቸው ክርስቶስ ከሷ ስለተወለደ ነው። ሰያሚዎሙ ለካህናት ቄሱ ቢቀድስ ሊቃነ ጳጳሳት ደራርበው ቢባርኩ ክርስቶስ ከድንግል ማርያም ስለተወለደ ነው። ካህናት ካባ ለንቃድ ለብሰው የሚባርኩት የሚያምርባቸው፣ ዲያቆናቱ እንደ ሱራፊ መልአክ ለብሰው የሚፋጠኑት ክርስቶስ ስለተወለደላቸው ነው። መነኮሳት በገዳም ለክብር የሚበቁት ክርስቶስ ስለተወለደላቸው ነው። እነ ጊዮርጊስ፣ እነ መርቆሪዎስ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሪዎስ፣ እነ ቅዱስ መርምናም፣ እነ ቅዱስ ፊቅጦር፣ እነ ቅዱስ ፋሲለደስ ከዲያብሎስ ጋር ግብ ግብ ገጥመው በሚያልፍ ስጋ በሚፈርስ ስጋ የማይጠፋውን ሰይጣን ያሸነፉት ክርስቶስ ከድንግል ማርያም ስለተወለደ ነው። ከዚህ የተነሳ እመሙ ለሰማዕት። ሁለተኛስ ሰማዕትነትን ጀምራ የሰጠች እናት። የሰማዕትነት ጀማሪ የሐዲስ ኪዳን የመጀመሪያይቱ ሰማዕት ማናት? ድንግል ማርያም። በንጽህናዋ የእግዚአብሔር ምስክር የሆነች ድንግልም እናትም ሁና የተዋህዶ ምስክር የሆነች ያለ አባት ወልዳ ለአብ ምስክር የሆነችው ረቂቅ በሆነ አኗኗሯ ለመንፈስ ቅዱስ ምስክር የሆነች መጨረሻስ ምን ያደረገች ናት? እመቤታችን በስደት ሰማዕትነትን የጀመረችው እሷ ናት። ይሄው አሁን የተሰደደችበትን ወቅት ነው አሁን ጽጌ ብለን የምናከብረው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እኔ እንደ ድንግል ማርያም ያለ ሃይማኖተኛ ሰው በምድር ላይ ሰምቼ አላውቅም። እናንተም አልሰማችሁ እርግጠኛ ነኝ። ያለው ሰምታችኋል። የመጀመሪያይቱ ክርስቲያን የመጀመሪያይቱ ደቀ መዝሙርት እኮ ናት። የመጀመሪያይቱ ምዕመን የመጀመሪያይቱ ሐዋርያዊት እመቤታችን ናት። የመጀመሪያይቱ ሰው ሊውጠው የማይችለውን ከባድ ነገር ከሰው አስቀድማ መጀመሪያ ያመነችው እመቤታችን እኮ አምላክን ትወልጃለሽ። ኧረ በፍጹም ምንድነው የምታወጉት ነው የሚባለው እኮ። ይሄ የማይደረግ ነገር ነው። አምላክን ሰው አይወልደውም ሳትል ኧረ እኔ ወንድ ሳላውቅ እንዴት ይሆናል ይሄ ነገር? ለእግዚአብሔር የሚሳነው ነገር የለም ብሏታል። አዎ ለእግዚአብሔርስ የሚሳነው ነገር የለም። እሺ አለች። እንዴ እዚያ በፊት እኮ አምላክን ሰው ወልዶት አያውቅም፣ አይታ አታውቅም፣ ሰምታ አታውቅም። ዘካርያስ እኮ አብርሃም ካረጀ በኋላ ወልዷል የሚለውን ስብከት እያወቀ አንተ ተወልዳለህ ሲለው ማመን አቅቶታል። ድንግል ማርያም ግን ተደርጎ የማያውቅን ነገር ለመጀመሪያ ጊዜ ያመነች የእምነት መሰረት ናት እመቤታችን። እንኳን ሃይማኖት ልትጋርድ ሃይማኖትን የተገለጠባት ናት። ልብ በሉ። ከዚያስ በኋላ ደግሞ የምትወልጂው ልጅ ለዘላለም መንግስቱ የማያልፍ ነው ተባለች። እሺ ስሙ ኢየሱስ ነው፣ ዓለምን ያድናል ተባለች። እሺ ወልዳ ስጨርስ ደግሞ ሕፃኑ ይሞታል፣ ይዘሽው ሽሽ። የማይሆን ነገር ነው። ምንድነው የምትሉት? የምትወልጂው ልጅ ምንድነው ተብላለች? መንግስቱ ለዘላለም ነው። የምወልደው ልጅ ለመንግስቱ ለዘላለም ከሆነ እንዴት ሊፈራ ይችላል ብላ እምነቷ እንዴት አልተነካባትም? አይገርማችሁም? የኔ ልጅ ኢየሱስ ነው። ኢየሱስ ማለት መድኃኒት ነው። ዓለምን የሚያድን ከሆነ የአንድ ሰፈር ንጉሥ ፈርቶ እንዴት ይሰደዳል? ሬ ንግር ፈርቶ የሚሰደድ ከሆነ እንዴት አምላክ ብዬ ልቀበለው እችላለሁ አላለችም። ለሰው ቤዛነት እንደሚሰደድ ስለምታውቀው እሺ
የ15 ዓመት ልጅ ናት። መንገድ ሄዳ አታውቅም፣ ሀገር አታውቅም። ሴት ናት፣ ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብፅ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሄዳ የማታውቅ ልጅ፣ የአንድ ልጅ እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው? መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብፅ የምታርፈው ወማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ ይጽብበኒ እግዝእትየ ከመ ጸበበኪ ዓለም በምልኡ ያለ። እናቴ አንቺን ግብፅ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትርን በእግርሽ ሂጂ። እሺ እማን ቤት ነው የማርፈው? መንገድ ላይ ሴት ነው የማርፈው? የለም። እየተሰቃየች ሄደች። ኢትዮጵያን ደግሞ ዙራ ተንከራታ ግብፅ አርፋ ተመን ደግሞ ነይ ኢየሩሳሌም ሂጂ። እሺ የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የህይወት ውሃ ነው፣ ውሃ ይጠማታል። በእግሯ ትሄዳለች፣ አውሬ ያስደነግጣታል። ተመልሳ መጣት ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለ። አንድ ሳይንቲስት የተናገረው ንገራችሁ። ሁሉም እናቶች ይላል የራሳቸውን የልጆቻቸው ስቃይ የራሳቸውን ያህል ይሰማቸዋል ይላል። ገብቷችኋል? እስኪ በሉ አንዴ ሁሉም እናቶች በሉ። የልጆቻቸው ስቃይ የራሳቸውን ያህል ምን ይላቸዋል? ይሰማቸዋል። ገብቷችኋል ምን ማለት እንደሆነ? ምን ማለት በትክክል አሁን አንድን ሕፃን ልጅ ከእናቱ ፊት መርፌ ብትወጉት መርፌው ወደ ራሷ ሰውነት የገባውን ያህል ያማታል እናቲቱ። ልጅ ድንግል ማርያም እንግዲህ ይሄን መርፌ ብላችሁ አስቡት። ወይም ልጁን በኩርኩም ብትመቱት እዚያ ልጅ ራሱ ብቻ ላይ አይደለም ያርፈው፣ ያ ኩርኩም እናቱ ራስ ላይ ያርፋል። ይሰማታል ህመሙ። አሁን ወደ ክርስቶስ ወሰዱት። አዝላ ግብፅ ድረስ የተንከረተተችለትን ልጇን ፊት ለፊት አይኗ እያየ ክንድ ሙሉ ችንካር ገብቶበት ተመለከተች። በጦር ተወግቶ አየችው፣ ደምቶ አየችው። ይህንን ሁሉ ስቃይ አይኗ እያየ የተቀበለች ናት። ግን ደግሞ በዚያው አይኗ ደግሞ ተነስቶ አየችው፣ አርጎ አየችው። ታዲያ የሰማዕታት እናት የተባለች ለዚህ እኮ ነው። በዕለተ ዓርብ ከመስቀሉ ስር ቆማ እነሱም ከመስቀሉ ስር በእውነት አደባባይ እንዲቆሙ ምስክር የሆነቻቸው እመቤታችን ቅድስት ድንግል ማርያም ስለሆነች የሰማዕታት እናት በሉ እንጂ